ትልቅ ስህተት ነው። ስለዚህ አስተውሉ። ምድር ላይ አሁን ስንት እፎይ ከማስተማር ይልቅ እፎይ በህይወቱ ቢጠፋላችሁ የምትረኩ ስንት ሙስሊም አላችሁ? እውነት ለመናገር እፎይ በህይወቱ አይታችሁ እንዲህ ሲታረድ ብታዩ አንጀታችሁ ቅቤ የሚጠጣ ስንት እስላም አላችሁ? ስንት እስላም አላችሁ? ስህተቱን አያችሁ ታዲያ? ስንት እስላም አላችሁ? የሰው ልጅ ነው የሰው ልጅ አንድ የሰው ልጅን ሌላውን ሰው ልጅ መቼም አላህ ነው ነብዩ መሐመድን የፈጠረው። መቼም ነብዩ መሐመድ አላህን ፈጠረ እንዳትለኝ፣ ሰው ነው ነብዩ መሐመድ። ግን ነቢይ ናቸው ተብለዋል። በነብይናታቸው ነው። አላህ የፈጠረውን ሰው መቅጠፍ ትክክለኛ ነው ማለት ነው አይደለም። ስለዚህ ትምህርት አትወስዱ። ትልቁ ድክመታችሁ ይሄ ነው። the biggest mistake የምታደርጉት ይሄ ነው። ስህተት ነው። ነቢይ ከሆነ እንደ ነቢይ ሙሴ እንግዲህ ከነቢይ ሙሴና ከነቢዩ መሐመድ ማን ይበልጣል? እኔን ከጠየቀ ሙሴ ይበልጣል። ባህር የከፈለ ነው። እግዚአብሔር ትልቅ ስጦታ የሰጠው ነው። አብርሃም ይበልጣል። ብዙዎቹም ይበልጡበታል። ይሄንን ግን ሲባል ትናደዳላችሁ። ምክንያቱም ከቁርአን ውጪ ሌላ እምነት ላይ ብትሄድ ነብዩ መሐመድ የሉ፣ ከቁርአን ውጪ የሉ። ራይት ከእስልምና ውጪ ሌላ ቦታ ላይ ነብዩ መሐመድ የተጠሩበት ቴጅ ኖ ፕላይስ። ግን ትናደዳላችሁ፣ ትበሽቃላችሁ፣ ሆ ትላላችሁ። የምትናደደው ይሄ ጅኒው አለ አይደለ? እኔ ጅኒ ቆለጥ እምለው እሱ ስላለ ነው። በነቢይ የሰው ህይወት፣ በፍጡር የሰው ህይወት አታጥፉ። ተግባባን? በፍጡር የሰው ህይወት አታጥፉ። ነቢዩ መሐመድ ፍጡር ናቸው። ፍጡር ሌላው የምወደው ከእስልምና ግን መስገዱን እወዳለሁ። ጅኒ ያላችሁትን አላምነው። ምን አይነት ደንቆሮ እንደሆነ አላቅም። እንደዛ ይነገራችሁ መስጊድ ውስጥ ጅኒ ያለ ያለ እብድ ነው፣ ጤነኛ ነው ብዬ አላስብም። እያንዳንዳችን የራሳችን ጅኒ ያለን ያለው እብድ ነው፣ ጤነኛ ሰው አይመስለኝም። ክርስቶስን የያዘ ማንም አጠገቡ ሰይጣን የሚባል አይደርስም። በክርስቶስ ያመነ በሙሉ በክርስትና እንኳን ቤተ ክርስቲያን ውስጥ የሚደርስ አንድ ሰይጣን የለም፣ ድራሹ የለም። ስለዚህ በእስልምናም ጅን ያለ መስጊድ የሚልህ እብድ እንደሆነ ንገረው። ለእምነታችሁ ጥሩ አይደለም። ተግባባን? ይህን ነው የምነግራችሁ። እና ለሰው ብላችሁ ሰው ለመግደል አትሄዱ። ነብዩ መሐመድ ሰው ናቸው እንዳትረሱ፣ ፍጡር ናቸው። ለፍጡር ብለህ ሌላ ፍጡር አትግደል። ስህተት ነው፣ ስህተት ነው፣ ደካማነት ነው። እና ያንን ነገር አስተካክሉ። ሌላው የምትደግፏት አንድ ልጅ አለች። በእስልምና ሴት ልጅ አትሰብክም። አላህ ወተዓላ የምትለው ጀለሳችሁን ለምንድን ነው ሆም አትሏት? ተይም አትሏት? አሰያን አላህ ወተዓላ ምናምን የምትል ልጅ አለች ያችሁ። በእስልምና ሴት ልጅ አትሰብክም። በሰላም ነው አሮን ነው እኔ አላቅም። አላህ ወተዓላ ትላለች እየመጣች። እስልምና ሴት ልጅ በቪዲዮ እንድትወጣ እንኳን አይፈቅድም አይደል? እስቲ የምንነጋገር እስልምና መቼም 1-6 ወር ፉን ብዬበታለሁ። በእስልምና ሴት ልጅ ፊቷን እንኳን ፎቶ እንኳን አታሳይም። እሷ ጭራሽ ወጣ አላህ ወተዓላ ትላቸዋለች። መታ ትሸቅላለች። ለጠለጠች የሆነ ብርማ ሸቅላለች። በስመ አብ እኔ አድናቂዋ ነኝ። አሰያ
ሶሻል ሚዲያ ላይ ከሙስሊም ሴቶች ኃይለኛ ብር የዘጋች አሰያ ናት። 60 ሚሊዮን ብር አሰባስባ ልጅቷ የት እንደገባች አይታወቅም። ሱራዬ አላ ቦታ አለ እያለ 60 ሚሊዮን ቃመች። ልጅቷ የት ገባች? ማንም የት እንደገባች አያውቅም። ተበላች። ያቺ ልጅ በህይወት የለችም፣ ምን የለችም። 60 ሚሊዮን ብር ግን ይመችሽ አላ ቦታ አለ። ስለዚህ ሙስሊሞች እውነተኛ ከሆናችሁ እሷ ቤት ምኖች ኡስታዞች ይገባሉ። ሽቀላ ስላለ ሽቀላ አለ። ኡስታዝ ከሆንክ እንዴት ነው የማትጠይቀው? በእስልምና መስበክ አይቻልም ማለት በቪዲዮ ወጣ አንድ ሙስሊም፣ በኦርቶዶክስም አይቻልም። በጴንጤዎች ጋር ችግር የለም። ዊግ አርጋ ውላ የአይን ጭገር ውላ ዊግ አርጋ ትሰብካለች። ችግር የለም። በጴንጤ ጣጣ የላቸው። እነሱ ሽቀላ ይመቻቸዋል። ግን በትክክለኛው ከሄድን በኦርቶዶክስ እና በሙስሊም ሴት ልጅ አትሰብክም። የምትሰብከው ለሴቶች ነው። መስበክ ካለባት የሆነ መድረክ ላይ ሴቶች ለሴቶች ይማማሩበታል እንጂ እንዳሰየ አላወታ አለ እየተባለ እንዴት ነው የሚቻለው? ቤተሰብ እንዴት ይቻላል? ዘግቡኝ እንጂ። ምክንያቱም ሴት ልጅ ስለምታሰት ነው። ሴት ልጅ ታስታለች። ውበት አላት። የሚወድላት ነገር ወንድ ይመጣል። ሌሎች ነገሮች አሉ፣ ይሳታል። ምን አለኝ አንዱ፣ እሺ አይሉማ ህልም አለኝ የምትለው እስኪ ወንድ ኮንክ እፎይንና ሳዲቅም በስርዓት አወያቸው። እንዴ እፎይ ማለል ብሎ ነው የሚመጣው። እፎይ ኤኒዴ ያምጣ። ሙስሊሞቹ ናችሁ እምቢ አላችሁ። እመቤቴ እፎይ ደስታውን አይችለው እምቢ አላችሁ ሙስሊሞች። ለምን ይዋሻል? ላውራው ስለሱ ሙሉ እፎይ ቃን እየጠበቀልኝ ነበር። ደስ ብሎት ደረቱን ነፍቶ ተንጋሎ እያንኮራፋ ነበር እፎይ። ሙስሊሞች ኑ፣ እኔ ደስታዬን አልችለውም። መድረኩን ከፍታለሁ። በደንብ ተወያዩ። አትመጡም፣ አትመጣ። እምቢ ያላችሁኝ ምን አልኩኝ? ከዛ ዝም ነው ያልኩት። እምቢ አላችሁኝ። ሙስሊሞች ኑ፣ ለአንዴና ለመጨረሻ ጊዜ እርግጠኛውን የምናገረው ምስልምና እኔ ቁጭ ብዬ ምንም ማንም ሳይኖር እናንተ የምትፈልጉት ሙስሊም ሰው እኔ ጋ ይምጣ፣ አብረን ቁጭ ብለን ሰዓት እያያዘን እንዲወያዩ እናደርጋለን። እኔ የፈለገ እኔ ሰልማለሁ፣ እመቤቴን ሰልማለሁ። እኔ የዛኑ ቀን እኔ ሰልማለሁ። እፎይን አውርቶ የሚያሸንፈው ሙስሊም ካለ እኔ የዛኑ ቀን ሰልማለሁ። ይወንዱ ላይ እሰልማለሁ አልኩ። አትመጡ። በደንብ አድርጌ ሰልማለሁ። ኑ። ከዛ ዶክተር ዛኪር ሆንልሃለሁ። እሰልማለሁ። ኑ ከእፎይ ጋር ኑ ግቡ። እፎይን ነጥብ አስጥሉ። እኔ ልስለም። እንዳትረሱት። ፌስቡክ በደንብ ሳይታወቅ 14,000 ማሻላ ነበረኝ። እንዳትረሱት። የዛሬ ላይ አድርገው 14,000 ማሻላ ነበረኝ። ነገር እንዳትፈልጉ። ስለዚህ አሁንም የምነግርህ ከእፎይ ጋር ተወያዩ። እኔ ልስለም። አትመልሱ። ይሄ እውነቴን ነው የምናገረው። ከእፎይ ጋር ተወያዩ። ዮኒ ማኛ ይስለም። አደባባይ ላይ አሻዱ ልልሃለሁ። ደግሜ ሻዳ ነው የሚይዘው። አትመጡ።
እሱን ባላየ እንደፈው። እፎይ ግን ብዙ የኦርቶዶክስ ልጆችን ስላነቃልኝ ተንኪ እፎይ ብዙ የኦርቶዶክስ ልጆችን ቀና ብለን እንድታይ ስላረገኝ ተንኪ የኦርቶዶክስ ልጆች እንደው በፈጣሪ መጽሐፍ ቅዱስ አንብቡ፣ መልስ አለ። መጽሐፍ ቅዱስ ከበቂ በላይ ለኦርቶዶክስ መልስ አላት። እኔ ልስለም፣ ሙስሊሞች መሴጅ አድርጉኝ ያለ ስድድብ። እፎይ ከእናንተ ጋር ይወያይ። እናንተ በክርስቶስ ጉዳይ፣ እሱ በነቢዩ መሐመድ ጉዳይ ተወያዩ። ከዛ እኔ ልስለም። እንዲሁም 3 ሚስት ይቀረኛል፣ አስልሙኝ። በቃ አስልሙኝ፣ 3 ሚስት ይቀረኛል። ምክንያት ነበር የምፈልገው። ከዛ ኤልሲዬን አገባለሁ። ሀይፍሻ አለችኝ፣ ዙዙ አሉኝ። በቃ 4 ሞላልኝ። ታንክ የቀሩ 3 አሉኝ። ኤልሲዬ፣ አይፋና ዙዙሻ 3 ሚስት ጨምራለሁ። ሰልሜ እንትን ይዛለሁ፣ ሻሃዳ ይዛለሁ። ማሻላ ነው። ከዛ በኋላ ላዳምጥ አልችልም። አይ መንሱር እንደ አንድ ሙስሊም እንትናን መሳደቡን አልቃወምም። እንደ አንድ ሙስሊም መንሱር ጀማል እፎይን ለሰደበው አልቃወምም። ለምንድን ነው የምቃወመው? እውነት ሙስሊም ተነክቶበታል፣ እስልምናው ተነክቶበታል። እስልምናው ሲነካበት መንሱር መሳደቡን ልክ ነው ነው የምለው እኔ። ምክንያቱም ኦርቶዶክስ ብትሰደብ የኦርቶዶክስ ልጆች ትሳደባላችሁ። ተሳደበ ብለው ነው ያሉት። ተሳደበ ብለው ነው እንዴ? ኢንፍሉዌንሰሩን በእፎይ ይጠቀም እንጂ እፎይን ዝም ቢለውማ ይለጠለጡታል። ተቀልዳለ እንዴ? መንሱር 2 ሚሊዮኑን ነው የሚያጨልሙበት። ይቀልዳል እንዴ? እንዴ መንሱር መናገር አለበት። በመንሱር ቦታ ሆናችሁ ብታዩ 2.2 ነው 2.4 ሚሊዮን ፎሎወር ያለው ሰው ስለ እፎይ ዝም ቢል ያጸዱትለታል። እንኳን ለሱ አይደለም እኔ ባለፈው ጓጓ ስንባባል ለካ ረግጭ ያለው እኔ ትዝ አይለኝም እንደዛ መራገጤ። እመቤቴን ትዝ አላለኝም። ለጥልጭ ያለው ለካ። ከዛ በውስጥ ጻፈልኝና ማኛው ተቀይመውኛል ብዙ ሙስሊም ልጆች እናጠፋዋለን ፔጅን እያሉኝ ነውና አንፎሎ ማድረግ አለብኝ አለ። አሬ መችሽ ብሮ ይንከው አልኩት። የስ ድመቴ ጮኸ መጣ። ታፕታፕ አሉ ያ ማለው አምካመ እፎይ መጥቶ እናንተ ተወያይታችሁ እፎይ ያለውን ውሸት አጋልጣችሁ ካመጣችሁልኝ ማሻአላ ጨረስኩ። ማሻአላ ነኝ። እፎይን ተወያይታችሁ አለ የተባለ የእናንተ ኡስታዝ ይምጣ ወይም ሼክ ይምጣ አለ የተባለ ነው ማውራ። እፎይን ያውራ፣ እኔ ማሻአላ ላለው አለ። እሺ አትሉ ይነው ሚስጥሩን ሙሉ ያውቃል እፎይ። ስለዚህ ዳስማ ብሮት እፎይን ሁላ አብሬ ያሰልመዋለሁ። ይሄ ትክክለኛ ነው ወይስ ፌር ነው ወይስ አይደለም? ያ ስለዚህ አሁን የምለው ሙስሊሞች እኔ ልስለም፣ እፎይን አምጡልኝ። እኔ እንዲያውም እፎይ ቢሸነፍ ደስ ይለኛል። ለእኔ ጥሩ ነው፣ አተርፍበታለሁ። እፎይ ቢሸነፍ ነጥብ ቢጥልልኝ እኔ 3 ሚስት አገኝበታለሁ። ይለፍልኝ። ምቀኛ አትሁኑ እንጂ
ምቀኛ አትሁኑ። እመቤቴ ይለፍልኝ። ያ ግን አታርጉትም። ለእኔም ጥሩ አይደለም። ኤኒታይም በውስጥ ላኩልኝ፣ ማውራት ትችላላችሁ። እኔ ሰልማለሁ። እፎይን የሚያሸንፍ እፎይን ያለው ውሸት ነው ያለው በሙሉ ውሸት ነው የሚል በእስልምና ይምጣ፣ ከእፎይ ጋር ይወያይ። ማሻአላህ ነኝ። አጠፋው መቼም ስድብ አይደለም ይሄ። ለእናንተ ጥሩ አማራጭ ነው። እንግዲህ ዮኒ ማኛ ሰለመ ማለት እዚህ ጋር አለ። ከኔ ጋር አብረው የሚሰልሙ ደግሞ አንድ 400 ሺህ ታገኛላችሁ። 400 ሺህ አብረን ነው የምንሰልመው። 400 ሺህ ህዝብ 700 ሺህ ምናምን ካለ 400 ሺህ አብረን እንሰልማለን። ፌር የሆነ ነገር ነው የምናገረው። ምንድን ያለ ኖ አይ ዘመዴ በዘመዴ ስም የመጣ ተራ ነገር የምትጽፈው ይደብራል። ብልግና ነው አይባልም። እኔ አሁን የውይይት መድረክ ከዚህ በላይ እንዴት ልጥራ? እኔ ልስለም እያልኩ እፎይን አሸንፉት፣ እኔ ልስለም። አዎ ውይይት ሲባል አልከኝ ልጅ ሙቪ የቦናው ፋን ነው። የሆኒ ውይይት ሲባል ርዕስ ተይዞበት የሚወያዩበት እንጂ እንደ ስብሰባ ማንም ተነስቶ የሚያወራበት አይደለም። ርዕሱ ይምረጡና ይህን አሁን ለእኛ ነው የምትነግረን፣ ለእኛ ነው የምትነግረን አባቴ፣ ለእኛ ነው የምትነግረን አባቴ። የሚወያዩት በነብዩ መሐመድ ጉዳይ ነው፣ በእስልምና ጉዳይ ነው። እነሱም ደግሞ በኦርቶዶክስ የተባለውን የሚፈልጉትን ይዘው ይምጡ። የሚፈልጉትን ፈቃደኛ ናት። ክርስትና፣ ኦርቶዶክስ፣ ፕሮቴስታንት በዚህ ፈቃደኛ ናቸው። የሚፈልጉትን እነሱ ይዘው ይምጡ። ኦርቶዶክስ እና ፕሮቴስታንት ደግሞ ኦርቶዶክስ በቂ ነው። ቢ ኬርፉል ኢዝ ኦኬ ዩ ስቴፕ ኦን ኦኬ ገረ ቢ ኬርፉል። ስለዚህ ያንን ነው የምለው እና እኔ ደስ ነው የሚለኝ። እና አይክፋችሁ፣ አይክፋችሁ፣ ተነጋገሩ፣ ተወያዩና ይለይለት። እስከ መቼ ያም በዚህ በኩል መሳደብ ያም በዚህ በኩል ከሚሰዳደብ እኔ ዳኛው ልስለምላችሁ። ዮኒ ለምን ተመለስክ ወደ ኦርቶዶክስ? ጥሩ ጥያቄ፣ ጥሩ ጥያቄ ነው። ተከርኖ ይብሰል። ሌሎቹ ስለሚከፋቸው ሌሎቹ ማስከፋት አልፈልግም። ከፎይ በኋላ ገለጻ አደርጋለሁ። ኦርቶዶክስ እኔ ትክክለኛ እምነቴ ናት። 80 አሃዱ በቂዋ ነው ብዬ የማምን ሰው ነኝ። 80 አሃዱ ለኦርቶዶክስ ከበቂ በላይ መልስ አላት። ያንን የማምን ኦርቶዶክስ የሰጠች መጽሐፍ ቅዱስ ነው። ኦርቶዶክስ ሌላ የላትም። ሌላ የጨመሩት ሌቦች ናቸው፣ ሌቦች ናቸው። እውነቱን ነው የምነግርህ። ሌቦች፣ አጭበርባሪ ነጋዴዎች ናቸው የጨመሩት፣ ደብተራዎች ናቸው የጨመሩት። ከበቂ በላይ 80 አሃዱ መልስ አለው። በጭማሪ የምገዛ አይደለሁም። እድሜ ለግብፅ ቺ ጠንቋይ ኢትዮጵያን የምጠላ ግብፅ እነሱ የማያምኑበትን እንድናምን ጭቡት የተጫወተችባት። ምንድን ያለኝ አንዱ ዮኒ አንገት መቀላት አለበት በዲኑ መሰረት። መቀላት ቀልቷል እኮ አንገቴ ቀይ አይደለም እንዴ? አንገቴ እኮ ቀይ ነው። አልቀላ ነው እሱ ያለውን እይና የምታውቃቸው ሙስሊም አልጠይቅም ነው። መተው ይወያዩ። እነሱ መተው
ይወያዩ። ውሸት ከሆነ ይወያዩ። መጥተው እሱ የሚለው ውሸት ከሆነ መጥተው ያፋጡት አይደል እንዴ? መጥተው ወይም ማፋጠጥ ነው ያለባቸው፣ መጠየቅ ነው ያለበት። ለምን ዋሻህ? ይሄ ነገር ውሸት ነው፣ የት ቦታ ነው የሰማው፣ የት ቦታ ነው ያነበብከው እያሉ ይቀጥቅጡትና እኔም 3 ሚስት ላገኝበት በመሀል ልጠቀም፣ እኔም ልጠቀም። ቤተሰብ አይደለው እንዴ? ምን የመሳሰሉ ቺኮች እኮ ነው የሚያመልጡኝ። ልጠቀም እኔም ምን የመሰሉ ጥፍራቸው የሚበላ ቺኮች ነው እኮ የሚያመልጡኝ 3። እኔም ልጠቀም። እኔ ችግር የለብኝ ሃይማኖቴ መቀየር የለብኝም ችግር። ካሸነፋችሁ በፖይንት ነጥብ ካስጣላችሁ ከነ 3 ሚስቴ ማሻአላ ከነ 3 ሚስት ጨምሬ ማሻአላ ተባረካላ ነው ጭውቴው። ግን እሺ አትሉ። ኤኒዌይስ እና ያንን ነው ብለው እውነቴን ነው የምናገረው። ቢወያዩ ደስ የሚልን ነው። ቢወያዩ ደስ ይለኛል። ኦርቶዶክስና ፕሮቴስታንት ሁሌ ይወያያሉ። ኦርቶዶክስን የሚለጠልጧት በገዳማት እንትና ነው ይኸውልህ፣ በገዳማት ሳይሆን በገድላት እነ እንትና ቤት ሂዱ። ማን ቤት ነው? ቀለሜ ቤት ሂዱ። ኦርቶዶክስ ትለጠለጣለች በገድላት። በሁለት ሰው አስገባኝ የሚል እካክ ደግሞ መጣ። 2 ሰው ይዞ አስገባኝ ሆን ይማኘ ይለኛል። ፎከታ ሰው ያንን ነው የምለው። ጥሩ ነገር አለው። ስርዓት ያስይዛል። እስልምና ደስ ይለኛል። ብዙ ሰዎች ስርዓት እንዲይዙ አድርጓል። በጣም ወዳለሁ። ኦርቶዶክስም እንደዛው፣ ፕሮቴስታንትም እንደዛው ደስ ይለኛል። ግን ኢትዮጵያ ኦርቶዶክስን የሚያስቀጠቅጣት ኤቭሪዴይ በክርስቶስ ብትቀጠቀጥ ደስ ይለኝ ነበር። ዝም ብለው ጨማምረው በሌላ ጉዳይ ለምንድን ነው የምከራከረው? እኔ ስለ አባሹ ሉቃ እኔ ምን ያከራክረኛል? የምከራከርበት ፖይንት አይደለም። አሮን ኬር ስለ አቡነ ዘብዲዮስ እኔ የምከራከርበት ምንም ሚንስ የለኝም። ምንም መከራኬ መሟገቼ ምናምን እኔ ክርስቶስ ነው የምሟገጥ የምጨቃጨቅ ምንም በክርስቶስ ጉዳይ ነው። እንዴ ዘብዲዮስ አይኑ ላይ ዋጠጣ ብለህ ትመጣለህ? ምን አገባኝ? ለክርስቶስ አይደለም፣ ውሸት ነው። መጽሐፍ ቅዱስ ላይ የሌለ ያልተደረገ ተአምር ድራማ ይዛችሁ ትመጣላችሁ። ይሄ ነው ለኦርቶዶክስ ህመም እየሆነ ብዙ ሰዎች እየወጡ ያሉትና ውሸታም አስተማሪዎች፣ ውሸታም ወንጌላውያን መጋለጥ አለባቸው። ትክክል አይደለም። እንዳልክ ምን አደረገ? እንዳልክ ምንም ያደረገው የለም። እኔ እንዳልክ ኦርቶዶክስ ጠየቀችው ምናምን ሲባል ዝም ብላችሁ ዋቴ ናቸው። ይሄ የመሸነፍ ምልክት ነው። እመቤቴ የመሸነፍ ምልክት ነው። እንዳልክን ቻሌንጅ ምን አስፈራ? እንዳልክ እንዲህ አለ ካልክ አምጣና ቻሌንጅ አድርገው፣ መጽሐፍ ቅዱስ ይዘህ እንዳልክ ነው። እንዳልክን የከሰሰው እንጂ እንዳልክ ሊከሰስ የሚችልበት ነገር የለም። ተግባባን? እና እኔ እንዳልክን መከሰሱ ኦርቶዶክስን ዝቅ ያረጋታል እንጂ ኦርቶዶክስን አያስከብራል። የሆኑ ደግሞ እንትኖች አሉ ተከሰዋል ብለው አሉ። የሆኑ መሪ ጌታዎች ምንም የዋሹት ነገር የለም። ምንም ክስ ቢቀርብባቸው ምንም አይፈጠርም። መሪ ጌታ የሚባሉት ያወሩት ውሸት ተጽፏል። ዋሹ እንዴ? መሪ ጌታ የሚባሉት ትክክለኛ ነገር ነው የተናገሩት። መች ዋሹ? ዋሽተዋል። ልክ አሁን እፎይን እንደሚያሳዱት ሙስሊሞች መሪ ጌታና እንትናን
ማን ነው ስሙን ይሄ ማን ነው ስሙ ጠፋኝ በእናታችሁ እንዳልክን ኦርቶዶክስ ማሳደዱ አይደብርም? ይህ በታችነት ስሜት ነው። እውቀት የላችሁ መሪ ጌታዎቹ ምንም አላጠፉ። ቻሌንጅ አድርጓቸው መክሰስ ትችላለህ። ምንም የሚባሉት ነገር ግን የለም። የምን ቅዱስ ስዕል የምንም ስዕል የለም። መብቱ በገንዘቤ ቀድጄ ማቃጠል እችላለሁ። ማን ምን አገባ? ይከንዱ ወዳ የስዕል ጠበቃ ነህ እንዴ አንተ? በገንዘቡ ቀርቶ ለምን ሲያቃጥል ሲማግደው አይውልም? እኔ ምን አገባኝ? መሀይም አትሁን እንጂ ለምን ሲያቃጥለው አይውልም? ምን አገባኝ? በገንዘቡ ቀርቶ ለሚያቃጥለው አይሞቀኝ አይበርደኝ ምን አግብቶ? ለስዕል ደግሞ ጠበቃ ልቁም እንዴ? ኧረ ምን እያጨሳችሁ ነው? በመቤቴ ምንድን ነው የምታጨሱት? ለስዕል ጠበቃ ልቁም ደግሞ ለስዕል ምንም እውቀት የሌለው ሰው ይሄ ነው በቃ ችግሩ። ትልቁ ችግር ይሄ ነው። እንዴ ለምን የፈለገውን ስዕል ገዝቶ ሲያቃጥል አይውልም? ምን አገባኝ? ስዕል አያድነኝ፣ ስዕል አያኖረኝ ነኝ። ስለዚህ ስዕልን ለምትከተሉ ከባድ ነው፣ ከባድ የሀዘን ቀን ነው። ስዕል ለሚከተል ሰው፣ ስዕል ለሚያመልክ ሰው አደገኛ። እኔ ግን ምንም ቦታ የምሰጠው ነገር አይደለም። ስለዚህ ደካማ ሰዎች ሁልጊዜ በትንሽ ነገር ይበሳጫሉ። በእውነት ነው የምልህ፣ በትንሽ ነገር ደካማ ሰዎች ይበሳጫሉ። ደካማ ሰዎች ያኮርፋሉ። ደካማ ሰዎች በማያውቁት ነገር ይቀባጥራሉ። ስለዚህ አሁን የምምለው ምንድን ነው፣ ስዕል ሚሊዮን ገዝተህ ብታነደው ብርድ ከሆነ አብሬ ሞቃለሁ፣ እኔ ችግር የለብኝም። ስለዚህ የስዕል አምሮት የለብኝም እኔ። እንዴ ስዕሉን ከኋላ አድርገው አይደል እንዴ መጠጥ የሚደንሱት? የዛ ጊዜስ ምን ልትሉ ነው? አብዛኞቹ የሚደንሱት ሰዎች ከኋላቸው የቅዱሳን ስዕል አድርገው ነው በቀን 10 ጊዜ እያሉ የሚደንሱት። እሱስ ምን ልትሉ ነው? የሚሰክሩት፣ ሲጋራ የሚያጨሱት ስዕሉ ከኋላቸው ነው አይደል እንዴ? እሱንስ ምን ልትሉ ነው? ከማቃጠል በምን ይተናነሳል? ከመቃጠል በምን ይተናነሳል? የቅዱስ ስዕል እዚህ ጋር እያለ እየደነሱ ሙዚቃ እያዳመጡ ሲጋራ ሺሻቸውን እያጨሱ የሚቀመጡት ከማቃጠል ጋር በምን ይለያያል? አይለያይም። ግን አልኩ ያመልካሉ። ስዕል አምላኪዎች አሉ ደካሞች። እና የድካም መንፈስ ነው፣ የእውቀት መንፈስ የለም። ስለዚህ እሱ መማር አለባችሁ። እሱ መስተካከል አለበት። እና አክሊለ ያስተምሯችሁ፣ እና አክሊለ እነ መዝሙረ ያሬድ ያስተምሯችሁ። ስዕል ለመማማሪያ እንጂ ማምለኪያ አይደለም። ትማማርበታለህ። ስዕል አምልኮ አይደለም ስዕል። እና ብዙ ጊዜ ገዳም ያሉትስ አላለችኝ? ገዳም ላይ ያሉት ስዕሎች እንዲያውም ትክክለኛ ስዕሎች ያሉት ገዳማት ላይ ነው። ገዳማት ላይ ያሉት ስዕሎች የገዳማት ስዕል እነዚህ ናቸው። ትክክለኛው በኦርቶዶክስ ይሄ ነው። የገዳማት ስዕሎች ላሊበላ ላይ ምን ላይ ብትሄዱ እውነተኛው ይሄ ነው። መማማሪያ ነው ስዕል እንጂ በአናትህ ተተክለ የምታመልከው አይደለም። ትልቁ ስህተት ይሄ ነው።
የተሰራው በኦርቶዶክስ ነጫጭቦችን አመጡ አምልኩ ተባለ እንጂ መማማሪያ ኦርቶዶክስ ትክክለኛ ገዳማት ብትሄዱ በሙሉ ያለው ስዕሎች እነዚህ ነበሩ። እነዚህ ናቸው ስዕሎች መማማሪያ። ሰው ይህንን ሁላ አስተው ኦርቶዶክስን ብዙ የሚያስብሉት ለዛ ነው። ይሄ ነው በየእምነቱ ያለው ድክመት። እንደነገርኳችሁ በእስልምናው ከሄድ ነብዩ መሐመድ ዊክነሳቸው ማለት ነቢይ ናቸው እንደ ሌሎቹ። በእስልምና ነቢይ ናቸው፣ ሌላ ነገር የለም። ነቢይ ናቸው። ግን ሌሎቹን ነቢይ ኢብራሂምን በእነሱ እንደሚባለው ነቢይ ኢብራሂምን፣ ነብን ሙሳን፣ ነቢይ ኢሳን ብትናገር ወፍ ማንም ሰው አይናገርም። ደሜኔት ነቢዩ መሐመድን ተናገር ትቀነጠሳለህ። ድክመታቸው በኦርቶዶክስ ቢግስት ፕሮብለም ስዕል ትልቁ ደካማ ጎኑ የኦርቶዶክስ ስዕል ትልቁ ድክመት። የሌላ እምነት ተከታይ የፈለገው መቅደድ መብቱ ነው። የማንኛውም እምነት የፈለግከውን ገዝተ መቅደድ መብት አለ። ሀይፍዬ መብትን በገዛ ገንዘብ እና ለምን ስዕሉ መልስ አይሰጠውም ታዲያ? ንገረኝ። ስዕሉ የሚያድን ከሆነ ካልከኝ፣ ስዕሉ የሚያድን ከሆነ እንዳልክ ሊቀደው ስል እጁን ለምን ጠቅልሎ በአናቱ አይተክለው? መልሱልኝ። ልክ ሊቀደው ሲል እንዲህ ጠቅልሎ በጫማ ጥፊ ብሎ ለምን አይጥለው? ስለዚህ ውሸት ነው ማለት ነው። ዝም ብላችሁ ስለምትነዱ ነው እንጂ ምንም 30 ሲማግድ ቢውል እኔ ለምን አያረገውም ታዲያ? ለምን እጅ እግሩን ለምን ያኛው ባለ ስዕሉ አይናገረውም? ስለዚህ ውሸት ነው እና በስዕል ጉዳይ የምትጣሉ በነቢዩ መሐመድ የምትጣሉ ታስቁኛላችሁ። አሁን ለምሳሌ ነቢይ ናቸው ነቢዩ መሐመድ። ለነቢዩ መሐመድ እኔንም ቤተሰቤንም ቢያልቅ ይሻለኛል እሳቸው ከምነኩ ይላል። እኔ መጽሐፍ ቅዱስ ላይ ያለው ነቢይ በሙሉ ሲሰደብ ቢውል ልጅ አይነካም። እንኳን ልጄ የፋኖቼ እዚህ ላይ 700 ሺህ ያለው ሲለጠለጡ ቢውሉ ነብዮቹ ማንንም አሳልፌ አልሰጥም። አከተመ። ማንም ሲለጠለጥ ቢውል አልኩ እንኳን ቤተሰቤን አሳልፌ ልሰጥ እዚህ ላይ አንድ ላይክ ላረገልኝ እሱን አስበልጣለሁ። ጭራሽ እንኳን ቤተሰቤን እናቴን አባቴ ከምወደ ከነፍሴ በላይ ልወድ ማንንም የለም እዚህ ምድር ላይ። ለነቢይ ከነፍሴ በላይ የምወደው የለም። ነቢይን ያውም ነቢይን ከነፍሴ በላይ እውነትህን ነው። ነቢይ ሰው ነው፣ ፍጡር ነው። ፍጡሩን ከሰው በላይ ከወደድከው ታመልከዋል። ስህተት ነው። ስህተተኛ መንገድ ነው። ነቢይ ፍጡር ነው። ፍጡሩን ደግሞ ከራሴ በላይ የማመልከው ፍጡር እዚህ ምድር ላይ የለም። ከራሴ በላይ ቦታ የምሰጠው ፍጡር የለም። አደውት። ስለዚህ ማስተዋል ይጠይቃል። ቆም ብሎ አምላኬን ብትለኝ አንደርስታንድ አምላኬን አላህን ተናግረውብኛል። አላህን ለተናገረ ህይወቴን ሰጣለሁ ብትል፣ ምክንያቱም ነፍስ የሚወስደው ነፍስ የሚሰጠው እሱ ስለሆነ እርግጠኛ ነኝ ነብዩ መሐመድ ነፍስ አልሰጡም። እርግጠኛ ነኝ ነፍስን አያስነሱት። ስለዚህ ማስተዋል ጥሩ ነው ብዬ አስባለሁ ለማለት ነው። እንዲሁም እንዳልክን 30 ስዕል ብትቀድ እኔ አይሞቀኝ አይበርደኝም። ምክንያቱም ስዕሉ መልስ ካልሰጠ ልክ አብርሃም ያለው እኮ ነው። ይዞ የሚሄደው ጣዖት የሚያመልከው ነበረ። ተሸክሞ ይሄዳል። አብርሃም ተሸክሞ ይሄዳል። ደከመው። አምላክ ነው ተብሏል። አብላኝ አለው፣ አጠጣኝ አለው። እሺ ሌላው ይቅር አናግረኝ አለው። ወፍ የለም።
ሰባበረው። ከዛ ነው እግዚአብሔር የቀረበው። አሁንም እንትና የሆነ ሰውዬ ሳለውን ስዕል ይዘህ ያድነኛል ብላ ያዙ ልቀቁኝ የምትለው ደካማ ሰው መማሪያ ነው። ስዕል መማሪያ ነው። ይኸው ትክክል መማሪያ ብላ ኦርቶዶክስ የምታስተምረው በየገዳማቱ በትልልቁ ስትሄድ ይሄንን ነው። በየገዳሙ ስትሄድ የምትማርበት ይሄ ነው። ይሄ ነው መማሪያ። ተቀይሮ ነጦ መጣ። አሁን ነጭ ነው በሙሉ ብታየው ነጭ ነው። ያውን እንኳን እሱ አይደለም ፊልተር ላይ ቺኮቹ ሲገቡ አበሻ ናቸው አይደለም ጠይቀን ነው የሚገቡት። አማርኛ ሲያወሩ ነው አበሻ መሆናቸውን የምናውቅ። አማርኛ ካላወሩ አበሻ መሆናቸውን አናውቅ። በፊልተር ነጠው ቺኮቹ ነጭ ሆኖ ነው የገቡት። አናውቃቸው። የአበሻ ቺክ የሀገር አምጣ ነጫጭባውን አለ ዱቅ ብላለች። ስለዚህ እያንዳንዱ ትሬንዱ ወደ ነጭ የማምለክ ተሄዷል። ያ ድክመት ነው። አረ ምን አለ መሰለህ ምርር ብሏት አንዱ ቤት የምትባል መቅሰፍት ይውረድብህ አሁን ይዘዝብህ። አንቺ ደግሞ ስዕሉ ይግባብሽ፣ ይሄ የምታመልኪው ስዕል ይግባብሽ፣ በደንብ ይለጥልጥሽ፣ በእንቅልፍሽ ልጥልጥልጥልጥ ያርግሽ። የስ ለስዕል አግዘው ይሰድቡኛል። እኔ እኮ የሚገርመኝ ነው ሰው እንዴት በእውነት ነው የምላችሁ ሰው እንዴት በራሱ ገንዘብ በገዛው ስዕል ይሰድባል። this is crazy to me። እና የኦርቶዶክስ እና የሙስሊም ትልቅ ዊክነስ ይሄ ነው። ስለዚህ ሁለታችሁም ብታስተውሉ ጥሩ ነው። አስተውሉ ለማለት ያክል ነው። ሌላ ጥያቄ ካለ የጴንጤዎቹ ደስ የሚሉን ብራችሁ ይጸዳል። ጴንጤን ከምወድላቸው ነገሮች የመዝሙር ኮንሰርት አለን ብለው ብራችሁን ይግጡታል። በጣም ከምወደው በጣም ከሚሸቀልበት ነገር የመዝሙር ኮንሰርት ተብሎ ትገባለህ ልጨፍር። ያስቁኛልና ግድ ውዳ የጴንጤው ትልቁ ድክመት ሌላው አንቺ እኔ ከጴንጤ ሴት ሰባኪዎች የሚመቹ ሙሉ ፌክ አድርገሽ የአይን ጭገርሽ ፌክ ሆኖ ፓስተር ሬንት ያለሽ እኔ የገረመኝ እሱ ነው። እውነቴን ነው የምለው። የአይን ጭገሯ ዊግ አድርጋ ጥፍር አርቲፊሻል ጥፍር አድርጋ ስለ ክርስቶስ ታላቅነት ልስበክ ትላለች። የህንዷን ፀጉራም ነሽ ነው የምትሰብኪ። የህንዷን ይሄ ደካማነት ነው። አሁን መዝሙር ስታወጡ የጴንጤ ሴቶች የምታሳዝኑኝ እንትናችሁን ይሁት፣ የፕሮፋይል ፒክቸራችሁን ይሁ። ስማችሁን መጥቀስ አልፈልግም። ራሳችሁን ታዘቡ። ዊግሽን አርገሽ የአይን ጭገር አርገሽ ሊፕስቲክ አርገሽ ሜካፕ ተቀብተሽ ነዋል። እሱ ብቻ ፌል እንዳረግሽ ይነግርሻል። እሱ ብቻ ፌል አስደረገሽ። ገባሽ? የእንትን ኮንሰርት የለም። ተግባባ? ደካማነታችሁ ያ የጴንጤ ሴቶች ዊግሽን ሜካፕሽን ኤቭሪቲንግ አድርገሽ ክለብ የምትሄጂ ነው የምትመስዩ። ሌላ ትልቁ ዊክነስ በጴንጤ መዝሙር ልንገራችሁ። ይህን ለታሪክ አስቀምጡት። ኦርቶዶክስ በኢትዮጵያኑ በውጭውም ነው፣ ካቶሊክም በኢትዮጵያኑ በውጭውም ነው።
ኤኒ ብትሄዱ አሜሪካን ሀገር አደናነሳቸው ምናቸው ይለያል። መዝሙር ሲሆን ከዛ ነገር ይወጣሉ። የመዝሙሩ የተለየ ነው። በኢትዮጵያም ብትሄዱ አሁን የአማራ ባህል አለ፣ አደናነስ አጨፋፈር አለ፣ የደቡብ አለ፣ የኦሮሞ አለ፣ የተለያየ አለ። ልክ በመዝሙር ስትመጡ አንድ አይነት ነው። አሸባሸቡ፣ አዘማመሩ አንድ አይነት ነው። በጴንጤ ግባ፣ በራፕ ሊደንስል ይፈልጋል። እብደት አለ፣ ውሸት ነው፣ ስጋዊ ነው። the biggest problem እሱ ነው። ጴንጤ ጋር ትልቁ ችግር በመዝሙር ጊዜ ብዙ ባህል ያላት ኢትዮጵያ 80 ምናምን ባህል ያለው በመዝሙር ጊዜ አንድ አይነት የሆነ ዩኒፎርም አሸባሸብ አመላለክ አለው። በፕሮቴስታንትስ ክለብ የገባ ነው የሚመስል። ይሄ ስጋን ለማርካት እንጂ ለክርስቶስ አይደለም። ይሄ ድክመታችሁ ይስተካከል። the biggest weakness is that one. ኢቨን እሱ አይደለም በአሜሪካን ይሁ የጋስፕል የክርስትናው አዘማመርና አደናነሳቸው ኮምፕሊትሊ ይለያያል። ስለዚህ ይሄ ነገር ላይ የኢትዮጵያ ፕሮቴስታንት ዜሮ ናቸው፣ ዜሮ ናቸው። ስለዚህ ያ መስተካከል አለበት። ሌላው ሴቶቹ ፔቼካችሁን የምትጨርሱት ገንዘባችሁን የምትጨርሱት ቸርች ስትሄዱ ነው። ጴንጤዎች እንዴት በሉኝ። አብዛኛው ሁሉም እያልኩ አይደለም። አብዛኛዋ ሴት ሞዴል ስለሆነ መታየት ነው የምትፈልገው። የፈለገችውን ፋሽን ለብሳ መሄድ ትፈልጋለች። ሴት ልጅ ደግሞ በባህሪዋ መቆላት ትወዳለች። ልብስ ማሳየት፣ መፎካከር፣ መብለጭለጭ የምትወድ ፍጡር ናት። ስለዚህ ተቆልታ ነው የምትሄደው። ሀቁን ነው የምነግራቸው። ተቆልታ ነው የምትሄደው። ለዛ ነው የማልወደው። እርግጠኛውን የምነግርህ ፋሽን ቤት ነው የሚመስለው እንጂ የክርስቶስ ቤት አይመስልም። ስለዚህ ድክመታችሁ መሸፋፈን፣ ነጠላ አትልበሱ፣ ሂጃብ አትልበሱ። የራሳችሁን ልብስ አምጡና ተሸፍናችሁ ግቡ። ብልግና ነው። ልትቆይበት ነው፣ ልታመልኪ ነው የምትሄጂው። ሲምፕል ዳ። ስለዚህ በጴንጤ ግድንግዱ ድክመት ሴቶችን ትክክል ያልሆነ መንገድ ወስደዋቸዋል። ስለዚህ ለሴቶች ትክክል አይደለም። አብዛኛው ሴት ፕሮቴስታንት እምነት ስትሄዱ አለባበሳቸው ደባሪ እና ታሰናክላላችሁ። ኢቭን እሱ አይደለም መድረክ ላይ የምትሰብኩት ፕሮቴስታንቶች ታሰናክላላችሁ ሴቶቹ። ወንዶቹም በሱት ለብሰው ሴቶችን ለማማለል ነው የሚመጡት። ወንዶቹም ብዙዎቹ ተሰናክለዋል። እንግዲህ የጴንጤ ፓስተሮች ብዙዎቹ ተሰናክለዋል። ሸጓሪ ናቸው። እልል አድርገው ቺኮች ነው የሚያጫውቱት። ገስት ሃውስ አለ፣ ሌሊት ልጸልይልሽ አለ፣ ምን አለ፣ ተሻጉራለ። ግልጹን ነው የምናገረው። ይህ ነገር መስተካከል አለበት። ልጸልይልሽ አለ፣ ጌታ ይወድሻል አለ፣ በህልሜ ያየሁሽ አለ፣ ስንት ጭውት ያለ። ይሄ ደካማነት ነው፣ አስመሳይነት፣ ውሸታምነት አለ። ስለዚህ መስተካከል አለበት። አብሶሉትሊ ገንዘብ እንደ ጴንጤ ቤት አይዘረፍም። በጣም ዘራፊዎች ናቸው። ያልሰራውን ገንዘብ አምላክ ይሰጣል እያላችሁ እጭድ የምታደርጉ ናቸው። ባንክ ቤት ሄዳችሁ ገንዘብ ጠይቁ እያላችሁ እጭድ የምታደርጉ ሌቦች ናቸው ብዙዎቻችሁ። እውነተኛዎቹ ግን ፊት ለፊት መውጣት አልቻሉም። ለምን? ግሩፕ አላቸው ሌቦቹ። በጣም ግሩፕ አላቸው፣ የገንዘብ ፓወር አላቸው። ሌሎቹን ይቀብራሉ። አሁን ለምሳሌ ብዙ ጴንጤዎች ፓስተር ቸሬን አይወዱትም። ፓስተር ቸሬ በጣም መልካም አስተማሪ ነው። ብዙ ጴንጤ አይወደው። ሌባው ነው የሚወደደው። እና ሐሰተኛ ነቢያት የሚባል ዝም ብለህ ነገ ሄደ። እኔ አሁን ነቢይ ይባላለሁ። ነገ በገባ ነቢይ ማኛው ተብዬ ኮንፈረንስ እጠራለሁ። ቢግስ ሚስቴክ እንዴ! ሲሲ እብዷን የምናውቃትን እኮ ከካናዳ የመጣች ወንጌላዊ ተብላ በትልቁ መድረክ ተሰጥቷት
ስሸቅልባችሁ ነበር። ወንጌላዊ ተብላ በትልቁ ጌታ ይቀይራል ምን ተስኖት ተብላ ስሰብክ ነበር። ወንጌላዊ ለእንትን ቅርብ ታደርጋላችሁ። የሆነ ሰው ፌመስ ከሆነ የሚታወቅ ከሆነ ወስዳችሁ መድረክ ላይ ነው የምጥሉት። ቢገስ መስታይክ የፕሮቴስታንት ደካማ ጎና